እሺ ምን ግባቶችን ተጠቅመህ ነው ሽሮውን ያዘጋጀው? እሺ በመጀመሪያ ያው ሽንኩርቱን ድቅቅ አድርጌ ከተፍኩትኝ። ቀጥ ብለው ወጣ። ሽንኩርት ኪሎ 100 ብር ገብቷል። አንተ እዚህ ትቀብጣለህ። ይሩጣ ሁለተኛ ወደዚህ እንዳመጣ ሰምታለህ? ሁለተኛ እንዳለ እዚህ አካባቢ ምን አይቶ ቀጠንቶ ደራ ያስገቡት ሲያስጠላ በእናትህ። እሺ እድሉ ስለሰጠኝ በእኔ በእናቴ በአባቴ በእህቶቼና በታላቅ ወንድሜ እንዲሁም በመሰራት አቀባጠር እዚህ ምን ምግቡን ስሰራ ሽንኩርት ተጠቅማል አልተጠቀምም? አረ በጭራሽ ጌታዬ። እንዴ በዚህ ጊዜ ሽንኩርት እሺ ይቀጥል። እንዴት ነው ምግቡን የሰራው? እሺ አመሰግናለሁ። ያው በመጀመሪያ መጥበሻውን ያው ስቶፍ ላይ አጋልኩትኝ። ካጋልኩ ቆይ ኤሌክትሪክ ተጠቅማል ማለት ነው። ምግቡን ስሰራ አይደለ ነጥብ ያስቀንስባል። እንዴና በምን እንስራው? እንዴ በዚህ ዘመን ከሰላ እንጠቀም በዚህ ሳንድ ዝበራተ ልታወራ ነው እንዴ? በእናትህ ይኸውልህ እኛ ማለት ነው ጀማሪ ሼፍ እያለን አፋር ነበር ኤርታሌ ነበር ወጡን ይዘን ነው የምንሄደው በተፈጥሮ ሳም ማለት ነው። እንዴት አባቱ እንደሚጣፍጥ ቴስቱ አሁን ዝም ብለህ ቀጥልናት እንዳታወራ። ኧረ በስመ አብ። እሺ ያው መጥበሻው ከጋለ በኋላ ያው ዘይት አደረኩበትኝ። ዘይት ነው ስትል የሰማው? ይሩጣ አይን ይሩጣ ሁለተኛ እንዳለ ይሩጣልኝ እናት ኮሰረት ፊት አንተ ዘይት ፈጣጣ ቀጠንቶ ደራ ያስገቡልኝ ሁለተኛ እዚህ አካባቢ ነው ማለት እሺ ሰምተሃል አይደል? ቀጠውን አስገቡት። ወዛ ማዕቢ ፍለድሉን ስለሰጣችሁኝ አመሰግናለሁ። ያራዳ ልጆች ይመቻል። አንተ ስትታይ ትንሽ ያራዳ ልጅ ትመስላለህ። ለምጠይቅን ጥያቄዎች ቶሎ ትመልስልኛለህ ማለት ነው። አጠራ ኧረ አያሳስብም። አንቀጥ ይቀጥ ያንቺ። እሺ ሽሮውን ስትሰራ ሽንኩርት ተጠቅማ? ኧረ በጭራሽ ማኔ እንዴት አደርገዋለሁ። እሺ ዘይትስ? ማይሆነውን ነገር አሪፍ። በርበሬ ምን ያደርጋል? አልጫን የሰራሁት። እሺ ኤሌክትሪክ ተጠቅማል? ኧረ ቦስ መብራት የለም እኮ ሲጀመር። እንዴ እዚህ ሰፈር ተረኞች ናቸው እና እንዴት አድርገው ነው ምግቡን የሰራው? እንዴ ሀልና እንዲህ አድርጌ ደገፍ እያደረኩ ነው የሰራው። ሸልሙልኝ ይልሽ ሸልሙልኝ፣ በእናታችሁ ሸልሙልኝ። አሸናፊውን አግኝተነዋል። ይኸውልህ አንተ ላጤና አይደል? አላገባማ ለልጄ ነው ምድረና በዛ አራማቼኑ ልቀፉት እንዴ